ወራህመቱላሂ ወበረካቱ። አሁን የምንገኘው ያጂ የኡስታዝ ባለቤት የሚሰራበት መደብር ላይ ነው የምንገኘው። እንግዲህ አንዳንድ ነገር እንገዛታለን። መደብሯ ይሄን ትመስላለች። እንግዲህ ሁላችንም ኢንሻአላህ ያው ከኡስታዝ ጎን የቆማችሁ ሁላችሁንም ሰላማችሁ ብዝት ትረፍረፍ ይበል። እንግዲህ ለበለጠ ፕሮግራም መደቡን ለማየት ነበር የመጣ ነው። መደቡን አይተናል። ለመደቡ ደግሞ ምን ያስፈልገዋል የሚለውን ነገር ኢንሻአላህ እንናገራለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሁን የምንገኘው ሼህ ሰይድ አሊ ቤት የበኒ መስጊድ ዋና ኢማም የነበሩት እንግዲህ አሁን ታሞ እንደሚታወቀው ያ 2 ዓመታቸው ሊሞላ ነው። ቤት ነው ያሉት። ኢንሻአላህ ባለፈው የስብስብ እንግዲህ ፕሮግራም ተደርጎ ነበረ። በብዙ ቤት በውሱም ቤት በሚሲ ቤት በኔም ቤት የተዘጋጀላቸው የተሰበሰበ ብር ነበርና ደውሎ እንግዲህ ሀጂ ይሄን ብር አትንኩ ብያቸው ነበር። በ3 ሰው የተከፈተ አካውንት ነበረ። በእነዚህ ባከራያቸውና በራሳቸው በባለቤታቸው አካውንት የተከፈተ የተሰበሰበ ብር አንድም ነገር እንግዲህ ሳይጎድል አትንኩ ብያቸው መታ እስቲ በሩን ከፍተህ ስጠን ባክህ ተቸግረናል እያሉ እንግዲህ በየዕለቱ እየደወሉ ነበር። አሁን እነሱ ጋር ነው ያለሁት። ማሻአላህ በጣም ደስ የሚል ነው። ለናንተ እንግዲህ ላደረጋችሁት አስተዋጽኦ ላደረጋችሁት ነገር ሁሉ ዱዓ ይደረጋል። ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ባላህ ስም እንጠይቃቸዋለን። ስለዚህ አሁን እንግዲህ አላፍትናቸውን ለማውረድ ሁለተኛ ደግሞ በ3 ሰው የተከፈተ ነበረው አካውንት እንግዲህ የእርሳቸው ብዙ ጊዜ አገር ቤት ስለሚሄድ በሁለቱ ይሁን ብሎ በሁለቱ አካውንት ተከፍቷል። እሱንም እነግራቸዋለን። ሌላ ደግሞ እንግዲህ የእርሳቸው የሚሰሩበትን መደብር ሂደን አይተናል። ቪዲዮ ላይ እንግዲህ ታዩታላችሁ። እርሳቸውም ሂደው አይተዋል። ምን ያስፈልጋል ብለን ተመካክረን እርሳቸው እንግዲህ መነገስ ስለሚችሉ መንቀሳቀስ ስለሚችሉ አቅሙን አይተን ኢንሻአላህ የተሰበሰበ ብር የአመት ተከፍሏል። የአመት የቤት ክራይ ተከፍሏቸዋል፣ ተቀብሏል። የአመት ማለት ነው። ከይረጀዛ አላህ ይክፈላችሁ። ህይወታችሁ ይመር፣ ቤታችሁ ይመር፣ ርስቃችሁ ይመር። የአመት ተከፍሏል። ስለዚህ አሁን ባካታቸው ስንት ብር አለ ብትሉኝ 484,600 ብር አኳታቸው ላይ አለ። ይሄን ብርስ እንዴት እናደርገው የሚለው ነገር መሹራ አድርገን እርሳቸው መነገድ ይችላሉ። አቅም አላቸውና እንግዲህ አለኝ ብሎ መደባቸውን ወስዶ ሳይቶን አይተን አላፍትናችን ለማውረድ መተናል። ለናንተ አሁን ዱዓ እናደርጋለን ኢንሻአላህ። እርሳቸው የሚሉት ነገር ካለ አልሐምዱሊላህ ረብል ዓለሚን ሰላቱ ወሰላሙ ዐላ ረሱሊላህ። አመገናኘታችንም ኸይር አላህ ያርገው። እናንተም ለዚህ ሽማግሌ ለዚህ አሁን ደካማ ሰርተው ለፍተው ለደከሙ አዛውንት ኢማም አሁን ልትረዱ የተዘጋጃችሁት የረዳችሁትን አላህ ጀዛውን አላህ ይክፈላችሁ። በኸይር መንገድ በጀና የምታገኙ አላህ ያርጋችሁ። አሁንም ልትረዷቸው አቅም ይስጣችሁ። አሁንም ከእርዳታ አልወጡም። ያው ሊረዱ ነው የሚገባው። ይህ ያለ ገንዘብ በቂያቸው አይደለም። እኔ አሁን የአንድ አመት ኪራይ ቢከፈለኝ የአንድ አመት ማለት 12 ወር የ2 ቀን ሂሳብ ነው ማለት ነው። ስለዚህ ዞሮ ከችግር የሚያወጣቸው ገንዘብ አላገኙም። ከችግር እንድታወጧቸው አደራ እላለሁ። እኔ አሁን አቅሜ ችሎ አልጦራቸውም። ምክንያቱም ያችን እሳቸው የሚሰጡኝን እንትን ነው ሉቅማ የማረገው። ስለዚህ አሁንም ልትረዷቸውና ላደረጋችሁትን ውለታ ከፍ ያለ በአላህ ቦታ እንድታገኙ ዱዓዬ ይሰምር። አላህ ያርግልን። በረካውኑ የለፋችሁ ሰዎች ሁሉ ኸይር ጀዛ በአላህ ቦታ የምታገኙ በጀና የምትነደሙ በጀና የሚሰጣችሁ አላህ ያርገው። ጀና የሚያስገባ አላህ ያርጋቸው። እሳቸውን እድሜ ይስጣቸው። በሽታቸውንም አላህ ያሽራቸው። ይሄው 10 ሜትር በእግራቸው ሲሄዱ ቁጭ ብለው ያችን የሚሸማቅቀው እግራቸውን አሽተው ነው እንጂ መንቀሳቀስ ሩቅ ቦታ መሄድ አይችሉም። ስለዚህ አሁንም ያው በአላህ እጅ ነው ተቀምጠው ያለው ተይዞ ያሉት። ስለዚህ አሁንም ጥሩ ሕክምና እንዲያገኙ ጥሩ እርዳታም ጥሩ ምግብም እንዲያገኙ ልትረዳቸው ያለ እናንተ ሌላ ምንም የላቸው። ስለዚህ በአላህ ስም እጠይቃችኋለሁ። አሁንም እርዷቸው ላለው السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. أستاذ من تسموت؟
الحمد لله الكريم المولى والصلاة والسلام على من تحلى بأحسن حلى وعلى آله وصحبه سادات الفضلاء. أما بعد فسلام الله عليكم أيها النجوم الكرماء، وبعد سلامي واحترامي لجنابكم السامي وعزكم النامي، وأعرفكم كلمات تتعلق في هذه الجلسة الكريمة، فأقول السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እንኳን በሰላም መጣችሁልን። ማንም ላደረገላችሁ ውለታ አመስግኑ። ላመሰግን እየገባሁ ነው። እና እንግዲህ አላህ ይርዳችሁ፣ አላህ ከእናንተ ይሰላም። አሜን። ብዙዎች አላገቡም፣ ትዳር ይፈልጋሉ። ይሄ የሰጣችሁ ብር የበራችሁ ትዳር ይፈልጋሉ፣ አጃ አለባቸው። ዱአ አድርጉላቸው። እሺ እየጀመረ ወደ መግቢያ እና እንግዲህ እናንተን ያከበረ ሁሉ ይክበር። ከባድ ጀማልና አሊም የተከበረ ኑሮ ይኑሩ። አሜን። ሰላማችሁን ማትጡት፣ አገሩንም ሰላም አላህ ያድርገው። እናንተም ሰላም ሁኑ። ሀያተን ጠይበተን ይርዱህ ረብል ዓለሚን። اللهم صل على سيدنا አንቺ የምታስተላልፊ ቃል አላህ ያቆያችሁ። እናንተም ኸይር ጀዛችሁ አላህ ይክፈላችሁ። ያ ረቢ አላህ ለነሱ ኸይር እንላለን ብለው ኸይር ያዋሉትን ሁሉ ኸይር አላህ ይፈሱ፣ ኸይር የሚያፍሱ አላህ ያርገው። ያ ረቢ አላህ ለዓለም የምትወቁ አላህ ያርጋችሁ። ሀያታችሁን ረጅም አላህ ያርገው። በወጣ ደግሞ አላህ ይተካበት። ያልተዘወጀም የሚዘወጅ አላህ ያርገው። ሀያታችሁን ዘለግ አላህ ያርገው። ጋሸን ያ ረቢ አላህ እንደው እስከ መልቂያማ ድረስ ማን ላይ ያለ ያርገው። ያ ረቢ አላህ ወላሂ ያ ኢላሂ በእናንተ ላይ ነው ከዚህ የደረስን። ወላሂ ቤቱም ይሄን ኪራይ የሚገባው አልነበረም። እናንተ የምትጠቀሙበት ነበር። እኛ እንቅፋቱን እንዘናቸዋል። ያ ረቢ አላህ እኛም የራሳችን ሆነ አላህ ሰጥቶን ከሰዎችም አውጥቶን ያ ረህመ ራሂሚን እኔም ያ ረቢ አላህ እንደው ለሁሉም አላህ ኸይር ጀዛውን አላህ ይክፈለው። ወጣ አላህ ይተካበት። ያ ረቢ አላህ ያ ኢላሂ ሀያታችሁን ዘለግ አላህ ያርገው። ከምንም በላይ ልፋታችሁን ሁሉ አላህ ይቁጠረው። ያ ረህመ ራሂሚን ለውመል ቂያማ ለጀነት እንዲቀመጥላችሁ አላህ ያርገው። አላሁመ ሰሊ ማሻአላህ። እንግዲህ ደስታቸው የሚያስለቅሳቸው ደስታ ነውና እንግዲህ አኳንታቸው አሁን በሁለቱ የተከፈተ በአጂና በባለቤታቸው የተከፈተ አኳንታ አለ። ምናልባት 1071 99 94 55 9 በሁለቱ ነው የተከፈተው። ማን ነበር? ጀሚላ አብዱና ሰይድ አሊ። እንግሊዝኛ ስለሆነ ነው አውፈን እና በዚህ እንደደረሳቸው ሁላችሁም አጃ አለባችሁ። ወላሂ አላህ እንዲያሳካላችሁ፣ እንደዚህ አይነት ዑለማ ደግሞ በቤታችሁ አላህ እንዲያወጣላችሁ፣ ሐሳባችሁን ጭንቀቶቻችሁን አላህ እንዲያስወግድላችሁ ከጎናቸው እንቁም። ሙእሚን ለሙእሚን ወላሂ እዚሁ ነው የምንረዳዳውና ያለው ነገር ይሄ ነው። እኔ ካለውበት አገር በየዕለቱ እየደወሉ እንግዲህ መተፍ ይቀድልን። ማውጣት እኮ ይችሉ ነበር፣ እነሱ ማውጣት ይችሉ ነበር፣ ግን የኔን ፍቃድ ፈለጉና እንግዲህ መጥቼ ይሄው ፈቅጄላቸዋለሁ። የዓመት የቤት ኪራይ ተከፍሏል። 480 እንግዲህ 484,600 ነው በባንካታችሁ ያለ። እንግዲህ አንቺ ጠንከር ብለሽ እርሳቸውን እንድትይዢ ማሻአላህ ንግድሽም ያለውን ንግድሽን አስፋፍተሽ በዚህኛው ነገር የሚፈልጉትን ነገር እንግዲህ አማና ነው አስረክበናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።